السلام عليكم ورحمة الله وبركاته. سرانا يسراسو بهري الزجاج أبو عبد الله أحمد شيخ آدم أقربي سعود طيب أمستنيا يتاتاري سراتن يتفرد عثمان بإسلام تاريك يميتاوكو بزو سراتشو لهجرنا لدين أجيك بتعم يتكأمه تنكر سراتن يتشالو ኢስላም የሰው ልጆች የዱንያ ህይወትን ሙሉ ለሙሉ ትተው ህይወታቸው መስጂድ ውስጥ ብቻ እንዲሆን አያዝም። ይልቅ ወሰን ሳያልፉና ስግብግብነት ሳያጠቃቸው ሰርተው እንዲለወጡና የሰው እጅ ከማየት ርቀው ሰርተው ራሳቸውን እንዲችሉና በስራቸው ያሉ ቤተሰቦቻቸውን እንዲጦሩ ከዚህም አልፎ ለማንኛውም ለተቸገረ ሰው እጃቸውን እንዲዘረጉ ያዛል። ይህን የተረዱ በርካታ ቀደምት ሙስሊሞች ከመንፈሳዊ ህይወት ጎን ለጎን ጥሩ የንግድ እንቅስቃሴ የሚያደርጉ ነበር። በዚህ ረገድ በሰፊው ስማቸው ከሚነሳና አርአያ ሊደረጉ ከሚችሉ ሰዎች አንዱ ኸሊፋው ዑስማን ኢብኑ ዓፋን ረዲየላሁ ዐንሁ ናቸው። ዑስማን መካ ውስጥ ቀደም ብለው በአቡበከር ረዲየላሁ ዐንሁ አማካኝነት ኢስላምን ከተቀበሉ ሰዎች መካከል አንዱ ናቸው። ከወጣትነታቸውም ጀምሮ ጠንካራ ነጋዴና በአካባቢያቸው የተከበሩ ሰው ነበሩ። በመስለማቸው ምክንያት ግን ያከብሯቸው ከነበሩ ሰዎችም ጭምር ብዙ መከራና ስቃይ ደርሶባቸዋል። በመጨረሻም ለእምነታቸው ብለው ሀገራቸውንና ስራቸውን ትተው የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ልጅ የሆነችውን ባለቤታቸው ሩቅያን ረዲየላሁ ዐንሃ ይዘው ወደ ሀበሻ ተሰደዋል። ነገር ግን እሳቸውንም ባለቤታቸውንም ሩቅያንም የነቢዩ ሰለላሁ ዐለይሂ ወሰለም ናፍቆት አላስችል ብሏቸው ብዙም ሳይቆዩ ወደ መካ ተመልሰው ኋላ ላይ እንደገና ወደ መዲና ተሰደዋል። ዑስማን ረዲየላሁ ዐንሁ በዚህ ሁሉ ውጣ ውረድ ውስጥ ሆነውም ከልጅነታቸው ጀምሮ ያደጉበትን የንግድ ሥራዎችን አልዘነጉም። ወደ መዲና ተሰደውም ሥራቸውን ቀጥለው ከትላልቅ ባለሀብቶች አንዱ መሆን ችለዋል። ወደ መዲና ተሰደው ሲሄዱ እጃቸው ላይ ከሰይፋቸው ውጪ ምንም ነገር ወይም ምንም አይነት ገንዘብና ንብረት እንዳልነበራቸው ተነግሯል። ከዛም ከዜሮ ተነስተው ብዙዎች ያልደረሱበት የሀብት ደረጃ ላይ ደርሰዋል። ከዚህም ጋር የነቢዩ ሰለላሁ ዐለይሂ ወሰለም ቅርብ ወዳጅና አብዛኛውን ጊዜ አብረዋቸው ከሚያሳልፉ ሰዎች መካከል አንዱ ነበሩ። ነቢዩ ሰለላሁ ዐለይሂ ወሰለም ለዑስማን ረዲየላሁ ዐንሁ መጀመሪያ የዳሯቸው ልጃቸው ሩቅያ ረዲየላሁ ዐንሃ ሲሞቱም ሁለተኛ ልጃቸውን ኡሙ ኩልሱምን ረዲየላሁ ዐንሃ ድረዋቸዋል። እሳቸውም ብዙም ሳይቆዩ ሲሞቱባቸው ወይም ሌላም ያላገባች ልጅ ብትኖረኝ ኖሮ እድርህ ነበር ብለዋቸዋል። በዚህም ዑስማን ረዲየላሁ ዐንሁ በምድራችን ታሪክ ማንም ያላገኘውን ክብር አግኝተዋል። ይህም ሁለት የነቢይ ልጆችን የማግባት ክብር ነው። ዑስማን ረዲየላሁ ዐንሁ ይህን ሁሉ ክብር ያገኙት በነበራቸው መልካም ስነ ምግባር አላህ ስብሓንሁ ወተዓላ ዘንድ በመወደድና በመከበራቸው ምክንያት ነው። ነቢዩ ሰለላሁ ዐለይሂ ወሰለም መላእክት እንኳን ለዑስማን ረዲየላሁ ዐንሁ ሐያ እንደሚያደርጉ ወይም እንደሚያፍሯቸው ተናግረዋል። ዑስማን ረዲየላሁ ዐንሁ ገንዘባቸው የአላህን ስብሓንሁ ወተዓላ እና የነቢዩን ሰለላሁ ዐለይሂ ወሰለም ውዴታ ጀነትን ከወንጀል ጣጣ ነፃ መውጣትን አስገኝቶላቸዋል። ኢስላምና ሙስሊሞች ላይ ችግር በደረሰ ቁጥር ቀድመው የሚደርሱትና እርዳታ የሚያደርጉት ዑስማን ረዲየላሁ ዐንሁ ነበሩ። በጣም የገንዘብ እጥረት በነበረበት ጊዜ በተካሄደው የተቡክ ዘመቻ ላይ ብቻ ዑስማን ረዲየላሁ ዐንሁ ለጂሃድ ጉዞ የሚውል 300 ግመል እስከነ ሙሉ ትጥቁ አበርክተዋል። በመቶዎች የሚቆጠሩ ፈረሶችንም ሰጥተዋል። ነቢዩ ሰለላሁ ዐለይሂ ወሰለም ይህን ባዩ ጊዜ ፊታቸው በደስታ አብርቶ ከእንግዲህ በኋላ ዑስማን ምንም አይነት መጥፎ ሥራ ቢሰራ እንኳን አይጎዳውም እያሉ ደጋግመው ተናግረዋል። ይህም ዑስማን ረዲየላሁ ዐንሁ በገንዘቡ ራሱን ከአላህ ቁጣ ነፃ አውጥቷል ማለታቸው ነው። ዑስማን ረዲየላሁ ዐንሁ በዚህም አላበቁም። ከዛም ወደ ቤታቸው ገብተው 1000 ዲናር ወይም የወርቅ ገንዘብ ይዘው መጥተው ነቢዩ ሰለላሁ ዐለይሂ ወሰለም ቁጭ ባሉበት ልብሳቸው ወይም ጉልበታቸው ላይ አፈሰሱት። ይህንም ነቢዩ ሰለላሁ ዐለይሂ ወሰለም በጣም ተደስተው ገንዘቡን በእጃቸው እያፈሱና መልሰው እዛው ጉልበታቸው ላይ እያፈሰሱት ዑስማን ሆይ ግልጹንም ስውሩንም ጥፋትህን አላህ ይማርህ ሆኖ ያለፈውንም እስከ ቅያማ ድረስ ሊሆን የሚችለውን ሁሉ
አላህ ይቅር ይበልህ አሏቸው። አንድ የወርቅ ዲናር መጠኑ በግራም 4.25 ነው። የመዲና ነዋሪዎች ከፍተኛ የውሃ እጥረት ነበረባቸው። ቢዕር ሩማህ የሚባል በአይሁዳዊ ግለሰብ እጅ የነበረና ውሃውን በውድ ዋጋ እየሸጠ ሙስሊሞችን ከመበዝበዙም በላይ ውሃ በፈለጉ ሰዓት እንዳያገኙ የጉድጓዱን በር ዘግቶ ቆልፎ በመሄድ ከፍለውም እሱን ለማግኘት በጣም እንዲቸገሩ ያደርግ ነበር። ይህኔ ነቢዩ ሰለላሁ ዐለይሂ ወሰለም ይህን የጉድጓድ ውሃ ገዝቶ ለሙስሊሞች አገልግሎት እንዲሰጥ የሚያደርግ ሰው ጀነት እንደሚገባ ተናገሩ። ይህንንም የውሃ ጉድጓድ ዑስማን ረዲየላሁ ዐንሁ ከግለሰቡ በውድ ዋጋ ገዝተው ውሃው ለሙስሊሞች ወቅፍ እንዲሆን ወይም ነፃ አገልግሎት እንዲሰጥ አድርገዋል። ዑስማን ረዲየላሁ ዐንሁ በዚህና በሌሎችም አጋጣሚዎች በነቢዩ ሰለላሁ ዐለይሂ ወሰለም ዘመን ያሳዩት ቸርነት ተጠናክሮ ቀጥሎ በዑመር ረዲየላሁ ዐንሁ ዘመንም ትልቅ የረሃብና ድርቅ ችግር በተከሰተ ጊዜ ዑስማን ረዲየላሁ ዐንሁ ለንግድ ወደ ሻም ወይም ሶሪያና ፍልስጤም አካባቢ ልከውት የነበረ 1000 ግመሎችን ያካተተ የንግድ ቅፍለት ስንዴ፣ ዘይትና ዘቢብ ጭኖ ወደ መዲና መጣ። ሰዎች ማለዳ ላይ ወጥተው ቅፍለቱን ተቀብለው ዑስማን ረዲየላሁ ዐንሁ ቤት በር ላይ ዕቃው ተራገፈ። የመዲና ነጋዴዎችም ወደ አከፋፋዩ ዑስማን ረዲየላሁ ዐንሁ መጥተው አዲስ የገባውን ዕቃህን ሽጥልን ማለት ሲጀምሩ በዚህ መልኩ እየመጣ ለሚጠይቃቸው ነጋዴ በሙሉ እሺ ደስ ይለኛል፣ ግን ስንት አትርፈህ ትገዛኛለህ እያሉ ሲጠይቁ በአንድ ብር የገዛኸውን 2 ብር አትርፌ እገዛሃለሁ ሲላቸው አይ ከዛ በላይ ተሰጥቶኛል እያሉ ነጋዴዎችም እየጨመሩ እርሳቸውም አይበቃም ከዚህ በላይ ተሰጥቶኛል እያሉ ሲያስጨምሯቸው ከቆዩ በኋላ በመጨረሻም ሁሉም ነጋዴዎች ተሰብስበው ከኛ ውጪ መዲና ውስጥ ነጋዴ የለም፣ ማን ነው ታዲያ እኛ ከሰጠንህ በላይ አትርፎ ሊገዛህ የሚችለው ሲሏቸው ዑስማን ረዲየላሁ ዐንሁ አላህ ሱብሓነሁ ወተዓላ በእያንዳንዱ ዲርሃም ወይም ብር 10 እጥፍ አባዝቶ ሰጥቶኛል፣ እናንተ ከዚህ በላይ አትርፋችሁ ትገዛኛላችሁን አላቸው። ሁሉም አይ አናደርገውም ብለው መለሱላቸው። ዑስማን ረዲየላሁ ዐንሁ እንግዲያውስ አላህ ሱብሓነሁ ወተዓላ ምስክሬ ነው፣ እነዚህ 1000 ግመሎች ይዘውት የመጡትም የምግብ ጭነት በሙሉ ለአቅመ ደካሞች ሰደቃ ወይም ምጽዋት አድርጌዋለሁ። ከማንም አንድም ብር ይሁን ወርቅ ዲናር አልፈልግም፣ የአላህን ሱብሓነሁ ወተዓላ ምንዳና ውዴታ ብቻ ነው ፈልገው አሉ ዑስማን ረዲየላሁ ዐንሁ። በሀብታቸው ሰዎችና ዲኑን ማገልገል አጠናክረው ቀጥለው በሳቸው የስልጣን ዘመን ደግሞ ከመቼውም በላይ መልካምነታቸው ሰፍቶ መሰረታዊ ከሚባሉ ገንዘብና አልባሳት አልፎ የቅንጦት ሊባሉ የሚችሉ ነገሮችን ለምሳሌ ማርና ቂቤም ጭምር ለሰዎች ያድሉ ነበር። የዑስማን የንግድ ጉዞ ስኬታማነት ሚስጥሮች። ዑስማን ረዲየላሁ ዐንሁ የንግድ ስራቸው ላይ ምንም አይነት ኪሳራ ሳይገጥማቸው በዚህ ልክ ስኬታማ ለመሆን ያበቃቸው ዋናው ሚስጥር ሰርተው ባገኙት ገንዘብ እስላምና የሰው ልጆችን በመርዳት ትልቁ ንግዳቸው ከአላህ ሱብሓነሁ ወተዓላ ጋር ስለነበረ ነው። በበርካታ የቁርአን አንቀጾችና የነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ እንደተነገረው ለአላህ ሱብሓነሁ ወተዓላ ተብሎ ወጪ የተደረገ ነገር አላህ ሱብሓነሁ ወተዓላ በእጥፍ መልሶ ይተካዋል። በየቀኑ ከሰማይ ወርደው ጌታዬ ሆይ ለሚሰጥ ተካለት፣ ለሚሰስት ገንዘቡን አጥፋበት የሚሉ መላእክት እንዳሉም ነቢዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ከዚህም በተጨማሪ በርካታ ስለ ዑስማን የንግድ ሥራ ስኬታማነት የተናገሩ ሰዎች እንደሚሉት ዑስማን ረዲየላሁ ዐንሁ ስለ የንግድ ሥራ ስኬታቸው ሚስጥርና ይህን ሁሉ ሀብት እንዴት ሊያገኙት እንደቻሉ ተጠይቀው ስራዬን ራሴ ነው ምሰራው ወይም የምቆጣጠረው፣ ትንሽም ቢሆን ትርፍን አልንቅም፣ የማገኘውን ትርፍ ከማስቀመጥ ይልቅ ስራ ላይ አውለዋለሁ፣ ያረጀ ወይም ጊዜ ያለፈበትን ነገር አልገዛም፣ መንቀሳቀሻ ገንዘቤን ሁሉንም አንድ አይነት ስራ ላይ ብቻ አላውልም፣ ይልቅ የተለያየ የሥራ ዘርፍ ላይ እሰራለሁ በሚል መልስ እንደሰጡ ይነገራል። ከዑስማንም በተጨማሪ በታሪክ የሚታወቁ ሌሎችም ብዙ ታታሪ ሰራተኞች አሉ። ከሰሓቦች አብዱራህማን ብን ዐውፍ፣ አቡበክር፣ ከዛም በኋላ ከነበሩት አልኢማም አቡ ሐኒፋ፣ አለይስ ኢብን ሰዕድ ወዘተ በመስራቱም ሰርተው ካገኙት በመስጠቱም አርአያ የነበሩ ከዱንያ ሥራ ጎን ለጎን የሸሪዓ እውቀትና ዒባዳ ላይ ተምሳሌት የነበሩ ብዙ ናቸው። ከነዚህ ውስጥም ልጄ ልድር ነው ትንሽ ሽቶ ላክልኝ ተብለው ሌላ ሰውም ለልጆቼ ማር ፈልጌ ነበር ትንሽ ማር ተልክልኝ ላላቸው ሰው በርሜል ሙሉ ማርና በግመል የተጫነ ሽቶና ሌላም ለሰርግ አስፈላጊ ነገሮችን የሚልኩ ነበሩ።
ሰዎች በብድር መልኩ የወሰዱትን ገንዘብ ይቅር የሚሉና የራሳቸውን ሥራ እንዲጀምሩ ሁኔታዎችን የሚያመቻቹም ነበሩ። ሲሰሩም ሲሰጡም ልክ እንደነዚህ ፈርጦች መሆን መታደል ነው። ውድና የተከበራችሁ ተመልካቾቻችን ስራና የሥራ ሰው ባህሪ የሚለው የኡስታዝ አህመድ አደም ገራሚ መጽሐፍ እንዲህ በድምጽ ወደ እናንተ እያደረስን እንገኛለን። የተለያዩ መጽሐፎችን እንቀጥላለን ኢንሻአላህ። የተለያዩ ቪዲዮዎች ሲለቀቁ እንዲደርሳችሁ ሰብስክራይብ በማድረግ እንድትከታተሉን እንጋብዛለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።